بسم الله الرحمن الرحيم يا أحد زمچا نبي عليه الصلاة والسلام لصحابوቹ የሰጧቸው ትእዛዝ ባለመከበሩ ምክንያት ጀበል ሩማት ወይም ቀስተኞች ተራራ የምትባለዋን ቦታ እንዳይለቁ ነብዩ ሰለላሁ ዐለይሂ ወሰለም ጥብቅ ማሳሰቢያ የሰጡ ቢሆንም ያ ሳይሆን ቀረና ከባድ አደጋ ደረሰ። 70 ያህል ሰሃቦች ሸሂድ ሆኑ እነ ሐምዛን ጨምሮ እነ ሙስዓብ ኢብኑ ዑመይርን። ታዲያ ሰዎች ናቸውና መሰበር ይኖራል፣ ውስጥ መጎዳት ይኖራል። ጃብር ኢብኑ አብድላህ ኢብኑ ሐራም ነብዩ አለይሂ ሰላቱ ወሰላም ተክዞ ያዩታል። ያ ጃብር ማሊ አራከ ሙንከሲራን አሉት። ምነው ጃቢር ስብር ብላ ያየው ውስጥ ስብር ብሎ አየሁት ምን ሆንክ ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠየቁት። ያ ረሱላህ ቁቲለ አቢ የውም ኡሁድ የኡሁድ ዘመቻ ጊዜ አባቴ ተገደለ። ወተረከ ዒያላን ወደይናን ብዙ ቤተሰብና ደይን ጥሎብኝ ሄደ አንቱ የአላህ መልእክተኛ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ነግሯቸው አይደለም፣ ሁኔታውን አዩትና ምን ነው ስብር ብለሃል ብለው ጠየቁት። ታዲያ እንዲህ የተሰበረውን ሰሓቢ ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም አፈላ ኡበሽሩከ ቢማ ለቂየ አላሁ ቢሂ አባካ አሉት። አባትህን አላሁ ስብሓነሁ ወተዓላ እንዴት እንደተገናኘ አላህ ፊት እንዴት እንደሆነ ልግለጽልህ እንዴ ላበስርህ እንዴ አሉት ነብዩ ሰለላሁ ዐለይሂ ወሰለም። አዎ አንተ የአላህ መልእክተኛ በላ አላቸው። አላሁ ስብሓነሁ ወተዓላ ማንንም ሰው ሚን ወራኢ ሒጃብ ከግርዶሽ ጀርባ እንጂ አላናገረም አባትህን ሲቀር አሉት ነቢያችን ሰለላሁ ዐለይሂ ወሰለም። ከዛም ምን አለው አላህ ዓብዲ ተመነ ዓለየ ኡዕጢክ የምትፈልገውን ነገር ተመኝ ልስጥህ አለው አላህ። አባትህም እንዲህ ብሎ መለሰ ያ ረቢ አን ቱሕይኒ ፈኡቅተለ ፊከ ታኒየተን ህይወት መልሰህልኝ ድጋሚ በአንተ መንገድ ላይ መሰዋት ነው የምፈልገው አለ። አላሁ ስብሓነሁ ወተዓላ ኢነሁ ቀድ ሰበቀ ሚኒ አነሁም ኢለይሃ ላ ዩርጀዑን ወደ ዱንያ ከሞት በኋላ ወደ ዱንያ መመለስ የለም የሚለው የኔ ቃል አልፏል፣ ከዚህ በፊት የተወሰነ ጉዳይ ነው አለው አላህ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እዚህ ላይ ቆም ማለት የምፈልገው ማሊ አራከ ሙንከሲራን ምን ነው ስብር ብለህ አየውህ። ነቢዩ ዐለይሂ ሰላቱ ወሰላም ለዚህ ሰሓባ ከጎኑ መሆኑን እየገለጹለት ነው። ያንተ ጭንቀት ያሳስበኛል ምን ሆንክብኝ እያሉት ነው። ዙሪያችን ላይ ያሉ ሰዎችን መህሙም ሲሆኑ ሲጨነቁ ውስጣቸው ስብር ብሎ ህይወት ከብዷቸው ስናይ ጠይቀናቸው እናቅ ይሆን? ምን ነው ስብር አልክ? ምን ነው ተከዝክ? ይህ ብቻ ዱንያ ላይ ካለ ነገር ሁሉ ሊበልጥባቸው ይችላል። ይህን የሚላቸው አጠው ሊሆን ይችላል። ለኔ የሚያስብ የለም ብለው እያሰቡ ሊሆን ይችላል። ስለዚህ በዙሪያችን ያሉ ሰዎች በተለያየ መንገድ የምናገኛቸው ሰዎች የህይወት ክብደት ሰብሯቸው ውስጣቸውን ሐዘን ውስጥ ስናያቸው ማሊ አራከ ሙንከሲራን ምን ነው ስብር አልክ? አብሽር አይዞህ አለሁልህ አብሽር ይህም ያልፋል ልንላቸው ደረታቸውን ቸብ ቸብ አድርገን ልናበረታቸው የግድ ይለናል። ነቢዩ ዐለይሂ ሰላቱ ወሰላም በእርግጥም ደይኑን ከፍለውለታል። እዚህ ሐዲት ላይ በቀጥታ ባይጠቀስም ለምን ነቢያችን ሰለላሁ ዐለይሂ ወሰለም መን ተረከ ማለን ፈሊወረተቲሂ አንድ ሰው ገንዘብ ከተወ የተወው ገንዘብ ለወራሾቹ ነው። ነገር ግን አንድ ሰው ደይን ከተወ በእኛ ላይ ነው ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ደይን ይከፍሉ ነበር። የሰሓቦቻቸውን ደይን ይመልሱ ነበር፣ ይከፍሉ ነበር። ወራሽ ደግሞ ያለው ንብረት ጥለው በሚሄዱበት ጊዜ ደግሞ ለወራሾቻቸው ይሆን ነበር።
ሆስፒታል ልንጠይቅ ሄደን ምናልባትም የጠየቅነው ሰው ከቀናት በኋላ ወደ አኺራ ሄዶ የምናውቃቸው ቤተሰቦች የሚወዱትን ወላጃቸውን፣ ወንድማቸውን፣ ደጋፊያቸውን በማጣት ልባቸው ተሰብሮ ባለበት ሰዓት ደይን ደግሞ እንዳይሰብራቸው ደይን ያለባቸው መሆኑን አውቀን ደይናቸውን መዝጋት ችለናል? አብሽሩ፣ አይዟችሁ፣ ምነው ተከዝክ፣ አይዞህ ወንድሜ፣ አፈላ ኡበሽሩክ፣ አበስርሃለሁ፣ አይዞህ፣ መልካም ነገር ይመጣል፣ ኸይር ነገር ያጋጥመሃል፣ አይዞህ ብለን ከልባችን የእነርሱ ደጋፊ ሆነን እየቆምን ነው? ይህ ህይወት መርሃችን መሆን ይኖርበታል። ሰዎች ምንም ያክል ደረጃ ላይ ቢደርሱ ተመልከቱ፣ አባቱ ሸሂድ እንደሆነ ያውቃል፣ የሸሃዳዎችንም ደረጃ ይረዳል። ነገር ግን የህይወት ከባድነት ሰውን ሊያስተክዝ ሊያሳዝን ይችላል። ሰውነት ደካማነት ነው። ከጎን ሰው ይፈልጋል። ሰው ይፈልጋል። ብቻውን ሆኖ የማይሸከማቸው ብዙ ጉዳዮች ይኖራሉና እስኪ በዙሪያችን አሰስ እናድርግ። እኛም ስብራት ሲደርስብን አላሁ ስብሓነሁ ወተዓላ አይዞህ ምነው ተሰበርክ የሚል ሰው ይልክልናል። እኛ ለሰዎች ስንሆን አላህ ለእኛም ሰው ያደርግልናል። ሁሌም ሰዎችን ጠንካራ ብቻ እንደሆኑ አናስብ። በተለይ እውቀት አላቸው ሲባል፣ ገንዘብ አላቸው ሲባል፣ ወይም የሆነ ትልቅ ማህበራዊ ስታተስ ላይ ናቸው ሲባል በሁሉም ነገር ጠንካራ የሆኑ ይመስለናል። ሰው ግን የራሱ ድክመት አለው። ያችን ድክመቱን አይዞህ የሚለው ይፈልጋል። እርስ በርስ እንደጋገፍ፣ ስብራታችን እንጠያየቅ። አብሽር አፈላ ኡበሽሩክ፣ ላብስርህ ወይ እንዳሉት ነቢዩ ሰለላሁ ዐለይሂ ወሰለም ያን የተተከዘ ያን የተሰበረ ልብ የምንጠግንበት መልካም ንግግር ሁሌም አይለየን ለማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ።